ተሳፋሪን በመግደል ተጠርጥሮ የተሰወረን አሽከርካሪ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሐምሌ 5 ቀን 2017 ዓ.ም በቦሌ ክፍለ ከተማ ወረዳ 1 ቦሌ ሚካኤል አካባቢ ከቀኑ 11:45 ላይ ሚካኤል ውቤ የተባለ ወጣት ህይወቱ አልፎ ይገኛል። የወጣቱ መሞት መረጃ የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራ የቴክኒክና የክትትል ቡድን ወደ ስፍራው በመላክ ልዩ ልዩ ማስረጃዎችን ያሰባስባል። በዕለቱ የሟች እንጂ የገዳይ ማንነት አለመታሰብም አድርጎት ቆይቷል። ተጠርጣሪ ጀብሪል ብርሃኑ የሰሌዳ ቁጥር ኮድ 3B51857 አዲስ አበባ ቪስ ተዳህ ሟች ሚካኤል ውቤ በ200 ብር የትራንስፖርት አገልግሎት እንዲሰጠው ይስማሙና ጉዞ ይጀምራሉ። ስካይላይት ሆቴል አካባቢ ሲደርሱ ሟች ተጨማሪ 100 ብር በመጨመር 300 ብር ቢከፍልም አሽከርካሪው ጅብሪል ክፍያው ያንሰኛል፣ 600 ብር ልትከፍለኝ ይገባል በማለቱ በሁለቱ መካከል አለመግባባትም ይፈጠራል። ሁለቱም በመከራከር ላይ ባሉበት ሁኔታ አሽከርካሪው የዋጋ ግምቱ 70 ሺህ ብር የሚያወጣ የመቶ ሲያመልጥ ሟች በመኪናው ጋቢና የተሳፋሪ መቀመጫ በር በኩል በመንጠልጠል ስልኩን ለማስመለስ ሲሞክር አሽከርካሪው ከስካይላይት ሆቴል በጉምሩክ በኩል አድርጎ ቦሌ ሚካኤል የትራፊክ መብራት አካባቢ ሲደርሱ ሹፌሩ ሚካኤል ውቤን ገፍትሮ በመጣል ህይወቱ እንዲያልፍ ማድረጉን ፖሊስ ባደረገው ምርመራም አረጋግጧል። ተጠርጣሪው ጅብሪል ብርሃኑ ድርጊቱን እንዴት በኋላም መርቶ አሳይቷል። የምርመራ መዝገቡ እንደሚያስረዳው ክትትሉ በቀጠለበት ሁኔታ ሟች ከአትላስ አካባቢ በቪስ መኪና ተሳፍሮ ሄደ ስለመሆኑ ከወንጀሉ ስፍራ የተገኙ ልዩ ልዩ ማስረጃዎችን መነሻ በማድረግ በተደረገ ምርመራም ተረጋግጧል። ሟች ሚካኤል ውቤ ተሳፍሮ የሄደበት ተሽከርካሪ የሰሌዳ ቁጥር ኮድ 3B51857 አዲስ አበባ መሆኑ ከተሳፈረበት ቦታም ጀምሮ በተደረገ ብርቱ መረጃ የማሰባሰብ ስራ በተገኙ ማስረጃዎች መታወቁን ተከትሎ አሽከርካሪውን ለመያዝ በተደረገ ጥረት ወንጀሉን በመፈጸም የተጠረጠረው ጅብሪል ብርሃኑ ከህግ ተጠያቂነት ለማምለጥ በተለያዩ ጊዜያት ከባህር ዳር ከተማ እስከ ከሐሙሲት እስከ ሱሉልታ ማንነቱን እየቀያየረ ቢደበቅም የምርመራና የክትትል ቡድኑ ከብዙ አስጨራሽ ድካምና ብርቱ ክትትል በኋላ ህዳር 23 ቀን 2018 ዓ.ም በሱሉልታ ከተማ ከነ ተሽከርካሪው እንደተያዘ የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል።